እውነቱን ለመናገር በጣም እኔ ቸርች ለመጀመር እግዚአብሔርን ካስቸገሩ ሰዎች መሃል አንዱ ነኝ ብዬ አስባለሁ በራሴ ሳየው። ምክንያቱም በጣም ተፈተንኩ፣ በጣም ጸለይኩ። እግዚአብሔር ሆይ ከዚህ ውስጥ አውጣኝ፣ በቃ ይሄን ነገር አልፈልግም። እና እግዚአብሔር ድምጽ ሆኖ በጣም ሲሪየስሊ በተደጋጋሚ ሲመጣ እግዚአብሔርን መታዘዝ እንዳለብኝ ስሰማ ጀመርኩኝና ሲጀምር እዚች ለሞቴል አካባቢ አንድ ቤተክርስቲያን ውስጥ በወቅቱ የነበረ ብርሃን ወንጌል የሚባል ቤተክርስቲያን ውስጥ ሳሎናቸውን ፈቅደውልኝ የጀመርኩትና ሳሎናቸውን ፈቅደውልኝ ሲጀምር ባለቤቴንና አንዲት ልጅ አስቀምጬ ነው የጀመርኩት ቸርቹን። እግዚአብሔር አምላክ የክብር ሕይወት ቤተክርስቲያንን እንደተጀመረ እና ከዚህ ቀን ጀምሮ ይሄ ራእይ ተጀምሯል ብዬ በሁለት ሰው ጀመርን እያለች ያቺ ሳሎን ሞላች። ወደ 8-9 ሰው ነው የምትይዘው። ሳሎኗ ሞላች በጣም እና የነበረን ፕሮግራም ያኔ ማክሰኞ ብቻ ነበረ። ከዛ ሳሎኑ እየሞላ ስንቸገር ሰዎች በጣም የተባረኩ ሰዎች ነበሩ። ወደ ዋናው አዳራሻቸው እንድንጠቀም ፈቀዱልን። እዛ 1-2 ዓመት ማክሰኞ ማታ ብቻ ፕሮግራም እያደረኩኝ ከዛ ውጪ በተለያዩ ህንጻዎች ላይ መሰረታዊ ትምህርቶች፣ ፋውንዴሽን ትምህርቶችን እያስተማርኩ የሚድኑ ሰዎችን እያስተማርን ወንጌል እየወጣን እየሰበክን የሚመጡ ሰዎችን በእግዚአብሔር ቃል እየኮተኮትን እያስተማርን እንግዲህ ኦልሞስት በዚህ መልኩ ነው የተጀመረውና የቤተክርስቲያናችን እግዚአብሔር የሰጠኝ ራእይ በክርስቶስ ሰዎችን ከመንፈሳዊ ውድቀት በማንሳት ወደ ከበረና ወደ ላቀ ህይወት ማስገባት ነው እና ይሄ ራእይ የተመሰረተበት ዋናው መሰረታዊ ጥቅስ 2 ቆሮንቶስ 3:18-16 ጀምሮ ያለው ቃል ነው። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታም እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን በሚለው ቃል መሰረት እግዚአብሔር ለልጆቹ ያለው ፕላን የክብር ህይወት እንደሆነ ዳግመኛ ሲወለዱ በክብር ነው የሚወለዱት። ከዛ ደግሞ እግዚአብሔር ከአንድ ክብር ወደ ሌላ ክብር ምን እስኪንደርስ ሲላል የልጁን መልክ እስክንመስል ድረስ ያንን የክብር ህይወት እየተለማመድን እንድንኖር በዚህ መልኩ ነው እንግዲህ የተጀመረው። አሁን ያው እንግዲህ ላለፉት 16 ዓመታት ስናገለግል ቆይተናል። በርካታ ሰዎችን ደርሰናል፣ በሚዲያ በአካል ቤተክርስቲያን ውስጥ በሚገኙ ሰዎች እና አሁንም ልክ ተመሳሳይ ያኔ በየመንገዱ እየወጣን እንሰራ እንደነበረው በቋሚነት ብዙ ስራዎችን እየሰራን ያለ ነው።